ይቅርባኝ እንዳንተ የለም ምሬአለሁ በለኝ ስለ ድንግል ማርያም ምሬአለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም ምሬአለሁ በለኝ ስለ ድንግል ማርያም ምሬአለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም በኃጢአት ድንኳን ውስጥ ይብቃ መቀመጤ የቀናውን መንፈስ አድለው በውስጤ የምሕረት ዓይኖች ይዩኝ በይቅርታ ስለ ድንግል ማርያም ምሬአለሁ ስለ ድንግል ማርያም ከእስራት ይፈታኝ ምሬአለሁ በለኝ ስለ ድንግል ማርያም ምሬአለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም ቸል በማለቴ የደምህን ዋጋ ተመልሼ ገባሁ ከጥፋት መንጋጋ ሰላሜ ደፍርሶ ተቅበዝባዦኛለሁ ስለ እናትህ ማረኝ እልሃለሁ ስለ እናትህ ብለህ ማረኝ እልሃለሁ ምሬአለሁ በለኝ ስለ ድንግል ማርያም ምሬአለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም በከንቱ መሻቴ ሥጋ ነፍሴን ቀብሮ አቅም አጥቻለሁ አጥንቴ ተሰብሮ ከበረዶ ይልቅ ነጭ እንድታደርገኝ ስለ ድንግል ማርያም ከኃጢአት እጠበኝ ስለ ድንግል ማርያም ከኃጢአት እጠበኝ ምሬአለሁ በለኝ ስለ ድንግል ማርያም ምሬአለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅርባኝ እንዳንተ የለም መሐሪው መድኃኒዓለም እንዳንተ የለም ከንፈሮችን ከፍተህ ልቁም ለምስጋና አንተን የጋረደ ጣሪያዬ ይጸና አልብሰኝ ጽድቅ ይቅር መራቆቴ ስለ ድንግል ማርያም ዘምሩ ስለ ድንግል ማርያም መልሰኝ ከቤቴ ምሬአለሁ በለኝ ስለ ድንግል ማርያም ምሬአለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም
ብሎኛል ስለ ናት ብለህ አይሰማም ዘምሩ ስለ ናት ብለህ ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅር ባይ እንዳንተ የለም መሐሪው አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ በቤታችን በረከታችን ነሽ የቀደመው እባብ እጅግ ተበሳስቶ በአሸዋ ላይ ቆመ መርዙን እየረጨ ከልጅ ምስክር ሊያስቀር ከዘሮችሽ እጅጉ ይተጋ ሊለየን ከጉያሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ በቤታችን በረከታችን ነሽ ደስታን ስለወለድሽ ገብተሻል እናቶቼ አንዴ ከልባችን ጌታን ያየንበት ስለሆነ አይናችን የራቀ ቅርቡን ከቦቶ ያየነው ባንቺ የጠፋው ተገኝቶ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ በቤታችን በረከታችን ነን ከሐሴት ቆመን ደስታን ስለወን የወይን ፈራሽ የወይን አረግ ድንግል ምግብን የሰጥሽ በቀራንዮ መስቀል ምልክታችን ነሽ የእኛ መታወቂያ የምንተርፍብሽ ከኃጢአት ገበያ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ በቤታችን በረከታችን ከሐሴት ቆመን ደስታን ስለወለድሽ የሕይወት መገኛ የደስታ መፍሰሻ ጸዋርጀ ፍቅር ያዘናችን መርሻ ግቢ በቤታችን በረከታችን የጎደለው ይሞላል በምልጃሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ እንወድሻለን ግቢ በቤታችን ከሐሴት ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለምን ምርኩዝ ለጉዟችን ባደርንበት ሳንሆን የለበሽ እንጂ ለኃጢአት አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ እንወድሻለን ግቢ በቤታችን በረከታችን ከሐሴት
ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር አምላክ ቅዱስ ፈቃዱ ሆኖልን በእመቤታችን በቅድስት ድንግል ማርያም ጥላ ስር ሆነን እሷን እያመሰገን ለተሰጠን ጸጋ ያው ጸጋችን ነችና ማርያም ማለት ጸጋ ወሀብት ማለት ነው ይላል። ለጊዜው ለእናት ለአባቷ ጸጋ ሀብቱና ተሰጣለች። ፍጻሜው ግን ለክርስቲያን ሁሉ ሰው ለሆነ ፍጡር ለሆነ ሁሉ ጸጋ ሀብቱና ተሰጣለች ነው እና ስለዚህ እሷን እያከበርነ እሷን እያመሰገነ እዚህ ደረጃ ደርሰናል። አሁን ደግሞ እግዚአብሔር አምላክ በዓሉን የሰላም የጸጋ የበረከት በዓል ያድርግልን። ቅድም መጋቢ ሐዲስ በጣም ልዩ በሆነ ያው የታወቁ ናቸው። ለትምህርት የተሰጡ አባት ናቸው። ጥሩ በሆነ አንደበት ሁላችንም እንደው ስሜታችን በሚቀሳቀስ ሁኔታ አስተምረውናል እና የተማርነውን ትምህርት በልቦናችን ያሳድረብን። ቀድሰው ያቆረቡ ታቦቱንም እንዲሁ አሁን አንድ ሰው ያዙልን። እነዚህን ሁሉ እግዚአብሔር ክህነታቸውን ይባርክልን። ሁላችሁንም እግዚአብሔር ይጠብቅ። እንግዲህ መቼም ቅድም ላይ ከወንጌል እንደተናገሩት ስለ እመቤታችን እንኳን እኛ ይቅርና የበቁ ቅዱሳን አባ ጊዮርጊስ እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ሌሎችም በጣም ታላላቅ አባቶች ተናግረው ያልጨረሱት እነ ቅዱስ ኤፍሬም አሃዝ ጊዜው ማግደ ጸጋ እስከ ማለት ደርሶ ነገር ግን ያም ቢሆን ጠብታ ያህል እመቤታችንን ለማመስገን የልቡ እንዳልደረሰ ነው የሚያሳየውና ስለዚህ እመቤታችን በአጠቃላይ ምልዕተ ጸጋ ትላለች። ምልዕተ ጸጋ በቃ ጸጋን የተመላች ጸጋ ሰማያዊ፣ ጸጋ ምድራዊ ጸጋ እኛንን ለሷ ልጆቿ ነን እና ስለዚህ እመቤታችን ድንግል ማርያም በአማላጅነቷ አሁንም መርህ ለመንግስተ ሰማያት ይላታልና ቅድም እንዲያው ኪዳንሽ በዚህ ምድር ላይ እግዚአብሔር በአንቺ አማካኝነት በአንቺ ባደረገው ታላቅ አምላካዊ መግቦት እኛን ባይጎበኘን ኖሮ ያው ገሃነመ እሳት አስተሞን ይቀር ነበር እያላችሁ ስትሰምሩ ነበር። ትክክል ነው እና ቅድምም በቅዳሴውም አንቺ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት እያሉ ያው መጋቢ ሐዲስ ቅዳሴውን በጥሩ ሁኔታ በጣም ዜማ ሲያሰሙን ነበረ እና በአጠቃላይ እመቤታችን ለሁለንተናችን በቃ ሁለመናዊ ማንነታችን የሚገለጠው በእመቤታችን ነው። ምክንያቱም ኢየሱስ ክርስቶስ ያን ሁሉ ስራ የሰራ በእሷ በኩል ተገልጦ ድልድያችን ነች፣ መገናኛችን መስመር ነች በአጠቃላይ እና ስለ እሷ ብዙ ብንናገር የእሷን ምስጋና ልንጨርሰው አንችልም። ነገር ግን እሷን የሰጠን አምላክ ክብርና ምስጋና ለእሱ ይሁን። ምሕረቱ ብዙ ነው፣ ቸርነቱ ብዙ ነው። ስለዚህ በየጊዜው የተሰጣችሁን በሚገባ እያሰባችሁ ምሕረቱን ቸርነቱን አድንቁ ነው የተባልነው። እያመሰገንን ነው፣ እያደነቅን ነው። የተሰጠንን ደግሞ ተንከባክበን መያዝ ይጠበቅብናል እና በእውነት በጣም ይሄ ደብር ዛሬ ቅድም ስመጣ ጠዋት በጣም እንዲህ ሌሊቱን መላ ሌሊቱን ሲያገለግሉ ካህናቱ እናንተም ራሳችሁ ሌሊት እንቅልፍ ሳታችሁ መጥታችሁ በእውነት በማህሌተ ያሬድ ነው ያደራችሁት እና ማህሌታችንን እግዚአብሔር እንግዲህ ቅድመ እግዚአብሔር ደርሶ ለእያንዳንዳችን ጻድቀ ሕሊናችንን የሚፈጽም ዓለሙን ሁሉ በቸርነት እንዲጎበኝ የሚያደርግ ይሁንልን። እግዚአብሔር ይጠብቅልን። ከርሞን ጊዜ በሰላም ጠብቆ ያድርሰን። እንግዲህ የተወደዳችሁ ምዕመናን ያው አሁን እንግዲህ ለማደግ እስከ ዛሬ ድረስ ሰው የሚገርማችሁ እኔ እንደመጣሁኝ ሰዎች ቤት አይገዙም ነበር። ለምን አገራችን እንገባለን እያሉ ኋላ ግን እያደሩ እንደገና አንዱ ሲገዛ እሱን እያዩ ሌሎችም ሲሉ አሁን ወደ ሀገር የሚለው ነገር ቀርቶ በዚህ ባለንበት ዓለም መስፋፋት ተጀምሯል። በዚህ ምክንያት ያው ቤተ ክርስቲያን
ያው ምዕመናን ባሉበት ያው መብዛቱ ልማድ ነውና ቤተክርስቲያንም እንዲሁ እየተስፋፋች ነው። ሊቃውንቱም እየመጡልን ነው። ድሮ አንድ ካህንና አንድ ዲያቆን እንደው የውላደለው ነው። እኔ ብቻዬን የቀደስኩበት ቀን አለ ይሄ እንደመጣሁ ጊዜ ያው እና ስለዚህ እንደዚያ ሆነን በብዙ ትዕግስትና ብዙ ያው ፈተና አልፈን ዛሬ በሊቃውንተ ቤተክርስቲያን ተከበን ቤተክርስቲያናችን በያሬዳዊ ዜማ ሰዓታቱ ቢቆም በያሬድ ዜማ ቅዳሴው ቢቀደስ በያሬድ መቼም ቅዱስ ያሬድ ለእኛ ያደረገልን ከእግዚአብሔር ተልኮ ለኢትዮጵያ ቤተክርስቲያን የሰጠው ሀብት ብዙ ነው እና ይህ ሁሉ በዚህ ተባርከናል። ነገር ግን አሁን ደግሞ ሁሉም እያንዳንዱ ያው ለማደግ እየተፍጨረጨረ ስለሆነ ራሳችን ለመቻል ያው ሁልጊዜ ስንት ቀን በውጡ ግቡ እየተባለ ስንት ጊዜ እንኖራለን በሚል ቤተክርስቲያን እንደው በአቅማችን ለመግዛት እየተሯሯጥን ነውና ይህን ሁሉ የምናደርገው እንግዲህ ለእግዚአብሔር ክብር ስለሆነ እግዚአብሔር የሰጠንን ለእግዚአብሔር መልሰን ብናስረክብ እግዚአብሔር አብዝቶ በረከቱን ይሰጠናል ብለው ያው አባቶች ምዕመናን እየተሯሯጣችሁ ነው። አሁን እንግዲህ በሚቀጥለው ከመጋቢት ጀምሮ የተለያዩ የቤተ ክርስቲያን ሰበካ ጉባኤያት እና እንዲሁ አባቶች ፈንድረዚንግ ያደርጋሉ። በዚያ ሁሉ ተሳተፉ። 50 ሎሚ ለ50 ሰው ጌጥ ለአንድ ሰው ሸክም ነው እና አሁን ለምሳሌ ገልፍ ጊዮርጊስ በጣም አሁን ሲነግሩኝ በታላቅ ችግር እንዳሉ ነው የሚነግሩኝ። ማረፊያ አጣነ። ቅዱስ ጊዮርጊስ እንደው ለወንጌል አገልግሎት ለቤተ ክርስቲያን ያን ሁሉ መከራ የተቀበለ ሰማዕት፣ ነገር ግን እሱንም ያው ቤተ ክርስቲያንን የምናቋቁምበት የምንከራየው እኮ እስከ ማጣት ደርሰን እየተንገላታን ነው። ስለዚህ እንደው የራሳችን ቤተ ክርስቲያን እንዲኖረን እንደው ህዝቡ ይህንን እንዲረዳልን ብለዋል። በእውነት ልንረዳ ይገባል እና ያው እንግዲህ አሻራችን ትተን ማለፍ አለብን። ይችም አሁን ያው ያለንባትም ያው እንግዲህ ማርጀት አይቀርም። አንድ ነገር እንኳን ይሄ ቀርቶ እኛ አሁን ቶሮንቶ እድሳት ጀምረናል። አሁን ትናንትና ተሰርቶ እድሳት ላይ ማፍሰስ ምን ማለት አንድ ቤት መቼም 5 ዓመት 10 ዓመት 20 ዓመት ከሆነ በኋላ ሌላ ትንሽ እድሳት ይፈልጋል። ስለዚህ አሁን ይሄም ያለንበትም ምናልባት ለወደፊቱ በተለየ ሁኔታ ለመስራትም ዝግጅት እያደረጉ ስለሆነ በአጠቃላይ ሁሉም ነገር ግን በስርዓትና በእቅድ ይሁን እንጂ ሁላችንም እንድንሳተፍ አደራ ነው የምንለው። ሚሳጋ ቅዱስ ሚካኤል በእውነት በጣም ማደንቃቸው ናቸው። በቅርብ ጊዜ ጀምረው እንደውም ቦታ አግኝተው አሁን ያንን ቦታ እንትን ለማለት በጣም ከፍተኛ ሩጫ ላይ ነው ያሉት እና በዚህ ጊዜ አዳ ከጎን ሆኖ ድጋፍ መስጠት አይዟችሁ አለናችሁ ማለት ጥሩ ነውና ዙሮ የሚጠቅመው ለልጆቻችን ነው። ከዚህ በኋላ እዚህ ተወልደው ላደጉ ልጆች ለነሱ ነው ትተን የምንሄደው። ምናልባት ደግሞ የሚመጡ ያው መቼም ሀገራችን ጦርነቱ ችግሩ ካልቆመ ስደት አይቆምም መቼም በዚያም ብሎ አሁን ግን ሳየው ደግሞ የምንሰደድበት ዓለምም ደግሞ የለም በቃኝ ተመለሱ እያለ በጣም ተስፋ እያስቆረጠኝ ስለሆነ በእውነት ይሄ እንዴት ነው መቼ ነው እንደው አገራችን ለምለም ናት። አየር ጠባዩ በጣም እንደው በቃ ሜዳ ላይ ተኝቶ ቢያድሩ ምንም ነገር አያስፈልግም። እንደው ትንሽ እኮ ነው የሚቀረን፣ ሰላም ፍቅር ነው የሚጎለንና መመካከር የሚጎለን እንጂ ሁሉ ያለን ሰዎች ነን። ለምንድን ነው እያልኩል ጊዜ ወደ እግዚአብሔር እንደው አቀርባለሁ እና ስለዚህ እግዚአብሔር አምላክ ሀገራችንን እንደው ዳሯን እሳት አድርጎ ከልሎ መሀሏን ደግሞ ገነት ያድርግልን። ወገናችን ህዝባችን የአንዲት ቤተክርስቲያን ወይ የአንዲት ሀገር የኢትዮጵያ ልጆች እንዲሁ በተለያየ ምክንያት ባለፈው በአንዱ ሲናገር የሰማሁት እናሸንፋለን አይደለም እናሸንፋለን፣ በዚህ ተጣልቶ ተታኮሱ ይላል። የሚገርማችሁ ነገር እስቲ አሁን ምን ችግር አለ ሰው እንደ አክሰንቱ ቢናገር እና ያን ጥቂት ነገር ፖለቲከኞቹን ያጣላቸውና በዚያ ፈታች ወርዶ ህዝቡን
ያራቁታል፣ ያው ብዙ ህዝብ ይጎዳል። ስለዚህ ይህንንም እግዚአብሔር በምሕረቱ እንዲጎበኝልን እና ሰላምን እንዲያወርድልን አሁን ደግሞ ዛሬ ያው እንግዲህ ዋናው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ዛሬ ነው የጀመረው። እስካሁኑ ጾመ ሕርቃል ይባል ነበረ። የጾሙ መዘጋጃ ነው፣ መግቢያ ነው። ከዛሬ ጀምሮ ግን እስከ ሆሳዕና ድረስ 40ውን ቀን እንግዲህ አደራ ሁላችንም እንደው በጸሎት በሰቂለ ሕሊና ባንቃይደው ልቡና ሆነ ፈጣሪያችን ደጅ እንጥና። ለዚህም እንግዲህ እግዚአብሔር ንጹሕ ልቡና ይስጠን፣ አምላካው ይጠብቃችሁ። ዛሬ የዲቁና ማዕረግ ለተቀበሉ ሕፃናት፣ ወጣቶች እግዚአብሔር አምላክ በዚሁ በጸጋቸው እንዲጠብቃቸው ቅዱስ ፈቃዱ ይሁን። እናንተ ደግሞ ወላጆች አደራ ከካህናቱ ጋር ሆናችሁ እንድትመለከቷቸው አደራ። እነዚህ እንግዲህ ለእግዚአብሔር የተለዩ ንዋየ ቅድሳት ማለት ናቸው እና ስለዚህ ሰው ስለሆኑ ከሰዎች ጋር ስለዋሉ እንደ ማንኛውም ተራ ሰው ሊሆኑ እንደማይችሉ ጥሩ አድርጋችሁ በሚገባቸው ቋንቋ ንገሯቸው። እናንተ የእግዚአብሔር ልዩ አገልጋዮች ናችሁ፣ የተቀደሳችሁ ናችሁ እያላችሁ በሚገባ አሁንም ያሉትን በእውነት በጣም ደስ ብሎኛል። ጥሩ ጥሩ ዲያቆናት እንደው ወደ መለጌትነት እየተጓዙ ነው እና ሁላችሁም መምህራን እግዚአብሔር በእውነቱ ጸጋውን ያብዛልን እንድታደርጉ አደራ እላለሁኝ። ወላዲተ አምላክ እንግዲህ መሐር ወልዴ ተዘከር ኪዳኔ ብላ እዚህ ተሰብስበን ያለነውን ሁሉ ጻድቀ ሕሊናችን ትፈጽምልን። አምላክ አበው ከርሞን ጊዜ በሰላም ጠብቆ ያድርሰን። እኔንም እናንተንም እግዚአብሔር አምላክ በቸርነቱ ይጠብቀን። አቡነ ዘበሰማያት እንበል። ምግባችን ዛሬ ስጠን፣ በደላችን ሁሉ ይቅር በልልን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን እንጂ መንግሥት እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። አንኖ አረስከ ቅድመ አምላክነ በደብጾ ሊቀ ጳጳስነ ከመ ይባርክ ርስትህንም ባርክ ካህናቱን ጠብቃቸው። አቤቱ ሕዝብህን አድን። ርስትህንም ባርክ ካህናቱን ጠብቃቸው። እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደግሞ የዋጃሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ ይጠራል። ወደዚህ ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የበደላችሁትን በደል ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ረብ ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊናትም የምትሆን የእመቤታችን የቅድስት ድንግል ማርያም ልጅ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረሲህን ይረሲክሙ ድሉዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ እንበል።
መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም ብሎ ስናውቅ በድፍረት ሳናውቅ በስህተት የተሰራውን ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ምስለ ኩልክሙ ስርየት ይኩነነ ዘትመቱነ ሥጋ ከደመ ከአብርሃም መንፈስኒኪ ኩሉ አለበት በረከተ ጸደይ ቅድስት እንጅነት መቸኪ ያነሰኩ
Kidane,
ኪዳነ ምሕረት ለኃጥኣን ቤዛነ ለኃጥኣን ተስፋነ ኪዳነ ቲኮነ ለኃጥኣን ቤዛነ ለኃጥኣን ተስፋነ ኪዳነ ቲኮነ ኪዳነ ቲኮነ ኪዳነ ቲኮነ ኪዳነ ቲኮነ ኪዳነ ኪዳነ ቲኮነ ኪዳነ ቲኮነ ኪዳነ ቲኮነ ኪዳነ ለኃጥኣን ቤዛነ ለኃጥኣን ቤዛነ ኪዳነ ቲኮነ ለኃጥኣን ኪዳነ ቲኮነ አንደበት የሚያወጣ የምስጋና ቅኔ አምላክ የማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጌቶኛል እየተጋገመ አንደበት የሚያወጣ የምስጋና ቅኔ
One
Selamat